لا لا هذا بوز غزي انا عارفه طيب هو ብዙ ነገር ሰርቷል لا هو اللي وقف معنا الان ብዙ እህቶቻችንም አግዘዋል ካሉበትም ቤት ሄደው ምናምን ብዙ አውጥታቸዋልና እኔ በአንድ በሶስት ልጆች ስላየሁት ነውና በሱ በጣም እንትምታመመ ነውና ያን ነገር ደግሞ እሱ አንድ ነገር ቃል ከገባልን ያረጋዋል እስኪ እዚች ልጅ ጉዳይ ምንድነው የሚለውን ከሱን ሰማዋለን ወላኪን እኔ አሁን እዚች ጋር ግብጹን ደውዬ ሳናግረው ሆስፒታል አስገብቻታለሁ አለኝ ቅድም ቪዲዮ ላይ ወደ ሀገር መሄድ አለባት ፕሌኑ ያላት 2 ሰዓት ነው የቀረት በዚህ 2 ሰዓት ውስጥ ካልገባች እጥላት አለው ሲል ነበር ቪዲዮ አለ መረጃ አለ ልከና ቪዲዮን ይው እዚች ጋር ያው ዋርኒንግ የሰጠኝ ስላስቸገረኝ ነውና ሙሁነት አሁን እኔ በስልክ አደውይለት አስገብቻታለሁ አለኝ ሆስፒታል አስገብቻታለሁ አሁን كيف اقدر اصدق انه هي في المستشفى እና ስልክ ሰፈራለሁ አሁን ሳይ የልጅ ከከተወታ ነውና ስለዚህ እኛ አሁን እንዴት ነው እቺ ልጅ فعلا هي في المستشفى ወይ የት ነው ያረግ ወይ አውቶ ጥሏታል ወይ ምንድነው ገባ ይሄ ነገር ማወቅ አለበት እንደ አንድ ዜጋ እዚች ጋር ቪዲዮ ደርሶናል አሁንኛም ተጨንቀናል ቪዲዮ ስናየው ቪዲዮን ብታዩ والله እኔ እዚህ ጋር ቪዲዮ ሙሉን አይደለም ቆራርጬ ነው እንደውም እኔ ቪዲዮን የሰራሁት ለምን አንዳንድ ማይታይ ነገር አለ ልጅቷ ማታርፍ ነፍሳ እጇ እንዳለ ደም ነው አስፋልት ላይ ነው የምትወጣው ዝም ብላ አስፋልት ላይ እየወጣች አስፋልት ላይ ቁጭ ማለት የምትፈልገው መኪና እየመታት ነው እጇን ደግሞ እዛች ጋር ደም በደም የሆነችው ምን ሆና ነው ሐና መስታወት ሰብራ ነው ምን ሆና ነው አዎ መስታወት ሰብራ ነው እዚህ ያለ ያለ ሌላ እሺ እሷ የሚያውቃት ካለ እህታና ይሄዋለች ፖሊስ ለማስመልከት ሞከራቸው ነጅዳው 9 ላይ ፖሊስ አላመለከትንም እዛ ብቻ ይደረስ داخل المكتب يا زايد قبل لو داخل مش لو داخل بطن امه البوليس مسملكته لما يسملكتاچون بوليس انا قلت له انا مسكلمت رجال جنايه نوا اجوا مستوت ላይ ሰብራ ወይ እቺ ልጅ ራሷ ልታጠፋ ነው ወይ እቺ ልጅ እልህ ነው ስትሬስ ነው እንደዚህ እንት ያረጋል ይሄ ጅናያ ነዋ ገባችሁ መሐመድ ፕሮሰሱ እንደዚህ ስናርገው ሙበዬ አሁን ነጅዳ ከደወልክ ነጅዳ ቀጣርጎ ነጅዳ ለሚገባው ሰው ፖሊሶችም አሁን እንደድሮ አይደለም ሳውዲ ይዘውና ለመክተብ العمل والعمال ይደውላል መክተብ العمليና ማን ነው ያመጣት ይጠይቃል እንደዚህ ካለች ነው በሙሉ ሊፈታ ይችላል ማለት ነው ለምን ለፖሊስ አልፈለጋቸውም هل فرتاچوال مهالاچو اقامه የሌለው አለና አንድ ላይ እንዳታፈሱ ተፈርቷል በትክክል ነገርዮን እዩ ካወቅ ነው ለሐኪምና ለጠበቃ ትክክለኛ ነገርን ይናገር ይባላል አይደለም ወቤ በትክክል ውስጡ ያለው ነገርን ካወቅን እኛም ለሶሉሽን ለመፍትሄ ለማምጣት ይሄ ተፍተፍ እንላለን ማለት ነው እናንተም ጉዱስ እንዳናረጋችሁ ነገር አሁን ወሬውን በጣም ይሁን ከፍ ብሎ ወሬው ሞቅ ካለ መሃል ላይ አንድ እህቶቻችን እንጀራቸው ሊቆረጥ ይችላል ሊሆን ይችላል ለዛ በትክክል ከነገራችሁ ትክክለኛ ስቴፕ መራመድ እንችላለን ማለት ነው ሙቤ ልክ እንደ ሉብናን ላይ እንዳረግ ነው ማለት ነው ይኸውልሽ ሐና አቤት ሰማኝ አሁን አንቺ አብሽሪ አትፍሪ አንዴ ያለውን ነገር እኔ አሁን ትንሽ ሰላት ሰግጄ ልምጣ ካሜራሽን ክፈቱና መሐመድም ካሜራን ክፈት እንዳይልብን እንዳይዘጋባችሁ እና ሁለት ሰው ቢያንስ ከዛ ያለውን ነገር በደንብ አርክተሽ ለወንድማችን ዘይድ አስረጁ እስከዛ ድረስ እንትና ከመጣ ተቋላ አይደለ አስገባው መሐመድ መጣኔ ነበር እኔ አያስገባም መሐመድ የእሙ ያስገባው ሰው አደም ከመጣ ታስገባዋለህ ያንተ ይችላል መሰለኝ አስገባው ሚውት ብቻ ነው የሚያረጋው ይሄ ስልጣና ወይ አስተካክል ወይ ወሰደው ሙቤ እሺ ቆይ አንዴ እሺ ይሄ ስልጣን ይቅርብን አብሽሪ እኔ እሙ የሆነ ቤት ላይ እንደዛ አለኝ ዛፍ ነው የተባለው ስልጣን ተስፍሽ ጋርም ስልጣን እንደዛ እኮ ነው ትላንትና አይችልም ሙሉ አይደለም ያልኩሽ ለዛ እኮ ነው طيب ጋላ አስገባ ብዬ በጎትት እምቢ አለኝና አይ በቃ እሺ ብዬ እንተላልኩ ምናልባት የቤቱን ህግ ይሆናል ብዬ እንተላልኩ መሐመድ አላብሽሩ ችግር የለውም አሁን እኔም ሰላቴ ልስገድ እንዳያመልጠኝ ተመልሼ እመጣለሁ አብሽሩ ግን ኢንሻአላህ ያለውን ነገር መሐመድ ከመጣ አስገባው ማነው ስም ሐና አቤት አለው አንቺ ደግሞ ያለው ነገር በደንብ አስረጂው طيب ለዛይድ መጣ ሐና ስንት ጊዜዋ ነው ቢሮ ውስጥ የቆየችው
ቢሮ ከሄደችው ሐሙስ ሲመጣ አሁን 15 ቀኗ ነው። እንግዲህ ለእኔ ሐሙስ ነው የደረሰኝ። በቀን አቆጣጠር እሁድ 4 ነበረ፣ ሐሙስ ማለት ነው። ስንት ነው የሚሆነው? የእኛ ፋሲካ 4 እሁድ ሆኖ ሐሙስ ነው የወሰዷት። የሐሙስ ሳምንት ማለት ነው። ሐሙስ 15 ቀን አለፋት። አሁን ለተከትላንት ወዲያ 15 አለፋት። እኔ በ15 ቀኗ ነው የደረሰኝ ማለት ነው። ከሰዓት ላይ አርብና ቅዳሜን ጠብቄ በስራ ቀን ትላንት እሁድ ነው የደወልኩት ለሰውየው አስገብቻታለሁ ወደ ሆስፒታል ያለኝ ማለት ነው። በቃ አሁን ነገር የቀረው ለዛይድ ልጅቷ ህጋዊ ነች። ባይዘው ዛይድ ለዛይድ ብቻ ሳይሆን አዳዲስ ለሚመጡ ሰዎችም ስለሆነ ከመጀመሪያው ጀምረሽ ምን እንደሆነች ታችን የት እንዳለች ምን ገጥሟት እንደሆነ እሷን የሚያውቁ ሰዎችም ከስር ኮሜንት ላይ ሊጽፉልን ይችላሉ። አንድ ከእሷ ጋር አንድ መክተብ ውስጥ ያሉ እህቶች ወንድሞች እሷን የሚያውቋት መረጃ እንዲሰጡን ከስር አብሬ ከእሷ ጋር ሰርቻለሁ አንድ መክተብ ውስጥ ነበርን የሚሉ ካሉ እናስገባቸዋለን። ከመጀመሪያው ጀምረሽ መረጃውን ለዛይድ ወንድማችንም አብሮ ለሚከታተልንም ሰው በደንብ አስረጂ ሀና። እሺ እሰማለሁ። ይሰማለሁ። ልጆቹ አሁን እንኳን አይኖሩም፣ ምክንያቱም እንትን የላቸውም፣ ዳታ የላቸውም። እኛ ራሱ እኔ ማራት ነው ያለሁት። ከማራት ቀጥታ ነበር የምደውላቸው፣ ምክንያቱም ዋይፋይ የላቸውም። እንደውም የሆነ የትዕግስት የምትባለው ብዙ ጊዜ የምታገናኘት ልጅ ለእሷ እንትን ምንድን ነው ልሙላላት፣ ዳታ ልሙላላት እንዳገኛት ልዩቷን ብዬ ነበረ፣ አልፈቀደልኝም ማለት ነው። ስለዚህ እዚህ እንኳን ይኖራሉ ብዬ አላስብም። ግን ቀጥታ አንደኛዋ ልጅ ቀጥታ ትናንትና ደውዬላታለሁ፣ ሄዳለሁ ብላለች። ካልሄደች ምናልባት ደውዬ እጠይቃታለሁ፣ ትሰማላችሁ እናንተ በኋላ። ግን ላለው ነገር አሁን ለመጣችሁት ልጅቷ መዳም ቤት ነው ነበር የምትሰራው። ሄዳለሁ ያለችዋን ቁጥር ስጭኝና እሙዬ ትደውልላታለች። ችግር የለውም። መጀመሪያ ከትዕግስት በላይ ያለው ማየ ከትዕግስት በላይ የሚላኩት ስልክ ነው 13 መጨረሻው። እና ከመጣች 1 ዓመቷ ነው። አምና ማዚያ ውስጥ ነው የመጣችው። እየሰራች ነበረ ከሴትዮዋ ጋር በጣም በጥሩ ሁኔታ ጥሩ ሆኖ እየሰራች ነበር ማለት ነው። ግን ሴትዮዋ ደሞዝ አትልክላትም። በደሞዝ ነው አሁን ስራ ታሰራታለች፣ ትመታታለች። ያለው ነገር ሁሉም ተግሽ እሰራለሁ ደሞዜን ብቻ ተክፈለኝ ብላ ነበር ልጅቷ ማለት ነው። ግን ሴትዮዋ እኔ ሳወራ ስልክ አልነበራትም፣ በሴትዮዋ ስልክ ነው የማወራው። ደሞዜን የ8 ወር ደሞዝ አልከፈለችኝም። መጀመሪያ የ3 ወር ላከችልኝ። ከዛ በኋላ 8 ወር ሆነኛል። 8 ወር ሙሉ ደሞዝ አላከችልኝም ማለች ማለት ነው። ከዛ ለምንድን ነው ደሞዝ የማትልኪላት ብዬ ስጠይቃት ባሌ ታሞ ስራ አቁሞ ነበረ፣ ተመልሶ ሲሻለው ሲሄድ ስራ ስላላስገቡት ስራውን ስላጣ ደግሞ ብር የለኝም ሳገኝ ነው የምከፍላት አለች ማለት ነው። ልጅቷ ደግሞ እዛ የሚጠብቃት አለ፣ ታናናሾች አሏት። ያን የሚረዱት እነሱ ናቸው ልጆቹ ግዴታ ማለት ነው። ለወንድሟና ለእህቷ ብር መላክ ስለምትፈልግ ብሬን አለች። ብሬን ከሰጠችኝ ግን ብትመታኝም እችን 2 ዓመቴን ኮንትራቴን እጨርሳለሁ አለች። ግን በተደጋጋሚ ሴትዮዋ በጣም ጠዋት ማለት ነው፣ እኔ ጠዋት ተነስቼ ወደ ስራ ነው የምገባው። ስልክ ጠዋት አይፈቀደልኝም። ጠዋት በጣም ተደጋጋሚ ትደውላለች ማለት ነው። መልሼ ስደውል አልተግባባንም፣ ዛሬም አልተግባባንም፣ ነገም አልተግባባንም፣ በፖሊስ ታስፈራራኛለች ብላ ልጅቷ ነግራኛለች። ልጅቷ ደግሞ እንደማትዋሻኝ እርግጠኛ የሆንኩት ልጅቷ እንደዚህ ያደረገችኝ ብላ ትነግረኝና ልንገራ ሴትዮዋ ልጠይቃት እርግጠኛ ነኝ ስላት ጠይቂያት ትለኛለች። ከዛ በፖሊስ አስፈራራችኝ አለች። በፖሊስ ለምን ታስፈራራት ያለሽ ምን አርግታሽ ነው ብዬ ስላት ያኔ የሆነ እንትን ነበር ግርግር ነበር እና በሆነ ምክንያት መጡ እንጂ ስልክ ገብቶብኝ ነው። በሆነ ምክንያት መጡ እንጂ እሷን ብለው አልመጡም። እኔ ያስፈራራዋት እንድትፈራ እንድትደነግጥ ነው አለችኝ። እንድትፈራ እንድትደነግጥ ነው እንጂ እሷን ብለው አይደለም ፖሊሶቹ የመጡት። የፖሊስ መኪና ሰጣ ሴትዮዋ አውቃት አስፈራራታለች ማለት ነው። ልጅቷን የበለጠ ስትረስ ውስጥ የከተተቻት ነበረ ማለት ነው። ግን እሷ ጋርም ሆና እዚያን ያክል እንደዚህ እንትን አላለች ነበረ። የባሰባት መክተብ ውስጥ ነው ልጅቷ ህመሙ እየባሰባት የሄደው መክተብ ውስጥ ነው ማለት ነው እንጂ መክተብ እንደዚህ አልነበረችም። መክተብ እስክትሄድ ድረስ እንደዚህ አልነበረችም። ጀምሯታል፣ ግን እንደዚህ አልነበረችም። ይኸው ቅድም የላኩት ቦታውን ረመዳን ላይ በጣም ጤነኛ ነበረች። ይሄ ነው ያለው ነገር እና እንትን አላመለከትም። ሐኪም ቤት ወዳት ስለው ሐኪም ቤት አልወስዳትም። ሐኪም ቤት የማንወስዳትበት ምክንያት ከዛ በጠፋ ኃላፊነት አንወስድም። አክስቴ እዛ ሄዳ ስታመል እንትኖቹ ስጠይቅ ኤጀንሲዎቹን ኢትዮጵያ ያሉትን ኃላፊነት አንወስድም። ኃላፊነቱን ከወሰዳችሁ ችግር የለም አሉ። እኛ ደግሞ ኃላፊነት ብንወስድ እች ልጅ አውጥተው ቢጥሏት እነሱ ጠያቂ አይሆኑም ማለት ነው። በዛ ሐኪም ቤት አልወሰዷትም። እኛም ደግሞ ፖሊስ ጣቢያ አልሄድንም ማለት ነው። መሐመድ ቁጥሩ አይሰራም፣ ዝግ ነው፣ የተቆረጠ ስልክ ነው።
የት 13 መጨረሻው? በቃ ኢትዮጵያ ገብታለች ማለት ነው። ትናንትና ነገ ሄዳለሁ ብላኝ ነበረ። ኦኬ እሺ። የትግስትን ቆይ ላክልሽ የሞከስያት ሆስፒታል ወሰደቻት የተባለችው ስለ እሷ እንኳን አልተጨነቀም። እኔ መክተቡ ምን አይነት መክተብ እንደሆነ አላውቅም። ሰው እንዴት ሐኪም ቤት ሰው ሊያደርስ ሄዶ በዛው ሲቀር የት ሄደች አይልም። እሱ ኃላፊነቱ እንደሆነች አያውቅም። እኔን ገና ጠይቀኛል። እኔ ከመራት ምን ላውቅ እችላለሁ? የት አለ ትዕግስት ይለኛል። ግን ቆይ እኔ እንደምጠይቅሽ ጥያቄ ማለት ነው እሷ መጀመሪያ ላይ የሆነ ህመም ነገር ስትረስ፣ የመጨነቅ ይህ የማልቀስ ነገሮች እንትን የማለት ነገር ይታይባት ነበር በእናንተ እይታ ማለት ነው? በአንቺ እይታ መጨረሻ ላይ ነው። መጨረሻ ላይ አንድ ሳምንት ውስጥ በቃ ስታወራት ምናምን አላርፍ ዝዝ ማለት ምናምን ነገር ይሁን መጨረሻ ላይ ማለት ነው። እስከዛን ድረስ ግን በጣም ጤነኛ ልጅ ነበረች። ግን መጨረሻ ላይ ወደ ቢሮ ልትወስዳት አካባቢ ይሁን ፍዝዝ ማለት ነገር ምናምን ነገር ነበረባት ማለት ነው። ኢንሻአላህ ይሰር ኸይር ማለት ፈጣሪ በቸር እንትን አለ። አሁን አንቺ እዛ ስለሆንሽ ነው እንጂ ሌላ ሰው የቅርብ ቤተሰብ የላትም? እህት አለቻት። 7 ወሯ ነው ከመጣች ማለት ነው። ህጋዊ ናት? ህጋዊ ናት። አዎ ቁጥር አለ የፓስፖርቷን እንትን ብላ ለመክተበል አመል እኮ መደወል ይቻላል። እሷ ምን መታም ገና 7 ወሯን ቋንቋ ማታውቅም። እንደውም ያሉባትን ሰዎቹን አሁን አንቺ የምትቀርቢያቸው አንቺ ቋንቋ እንቆጫልሽ ማለት ነው። ለእሷ እነሱ ደውለው ለመክተበል አመል በላክ ማድረግ ይችላሉ። እንደዚህ አይነት ያለባትን ችግር አንደኛ ልጅቷ ያለችበትን ህይወት። ምክንያቱም እዚህ ህግ አለ። እኛ ህግ የሌለን እንደ ሌላ ነገር ስለምንስላቸው ነው እንጂ ህጉ ጋር ከደረሰ ህግ አለ እና ለመክተበል አመል ሰዎቹ እንዲያናግሩላት ማድረግ አይቻልም? ሴትዮዋን ላናግራት እችላለሁ። ግን ባለፈው ከዚህ አንድ ቤት ቁጥር አለ የመክተበል አመል ቁጥር የምትፈልጊ ከሆነ እኔ ላቀብልሽ ይችላለሁ። እሷ በላክ ማድረግ ትችላለች ስለምትችል ነው። ህጋዊ ከሆነች እህት ከሆነች ማንኛውንም ነገር እንደዚህ ነው አገር እንኳን አድርሺ ብለዋት ልትመለስም ትችላለች። ገብቶሻል? ጠይቄያት ነበር በነገርሽ ሴትዮዋን ማለት ነው። ቢያንስ 5 ቀን ስጫትና እኛ ደርሶ መልስ ትኬት እንቆርጣለን። 5 ቀን ስጫት አድርሻ